ወይኔ ወንድ ልጅ ተበላ። ወይኔ ፋንት በላ ድረስልኝ የለሆን ነው። ተለማምጦ መኖር አይመቸኝም። ለምንድን ነው ሰላም ቤተሰቦቻችን፣ እንግዲህ ዛሬ ፈታ ዘና በሚያደርጉ ቪዲዮዎች ተመልሰናል። ሌትስ ጎ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። የአክሱምን ሐውልት እዚህ ጋር ምን አመጣው? እስቲ ልጁ አክሮባ እንደሰራው ለሌላ ነገር ታያላችሁ። አንተ ነፍሰ በላ ዶክተር ምኑን አልተረጋጋስ? ምንድነው ችግሩ? አጎቴ ምንም የለበትም ካልከው በኋላ ዛሬ በሁለተኛ ቀኑ ነው የሞተው። እኛ የለበትም ብለን ቆይ፣ ምን ነው የሞተው? በምን ጉዳይ ነው የሞተው? በመኪና አደጋው ነው። በመኪና አደጋ? በመኪና አደጋ ነው ዛሬ የሞተው። በቃ የኛ የሕክምና ችግር ነው፣ እናስተካክላለን። ይቅርታ። የሆነ አንዳንድ ቀልዶቻችሁ ደስ ይላል። ብቻ ዶክተሩ ከሰውየው በላይ ብድ ነው ማለት ነው። እናስተካክላለን። ደስ ይላል። ግባው ሰላምታ በቤንታ በገንዘብ ምን አለ በገንዘብ እኛ ገንዘብ የለም ምን አገባን። እንካ ሰላምታ በምንታ በቀበሌ ምን አለ በቀበሌ አሁን ባከለሽ አይልወጣን በኋላ ጨርሰዋል። እንካ ሰላምታ በቤንታ በፖሊስ ምን አለ በፖሊስ ጫማ ጥፊ እንካ ሰላምታ በምንታ በሳራ ምን አለ በሳራ እንካ ሰላምታ በምንታ በቤዛ ምን አለ በቤዛ እንካ ሰላምታ በምንታ በሳሮን ምን አለ በሳሮን እንቺንካንካ ኧረ ጨው ደስ ይላል። ኪንቻ ደስ ይላል። እሳት ነው እነኚህ ልጆች ሁለቱ በተለይ በጣም ሲገናኙ የሚሰሩ ቪዲዮዎች እንዳለ ምርጥ ነው። ቲክቶክ ላይ በተለይ የምትወደው ጓደኛ ሲሞት ፎቶ ስታይል ፖዝ በቀብሩ አረራይ ሶስተኛ ክሮማት ነው። ሪላሽ እንደ ቀብር ላይም ፖዝ ተጀመረ እንዴ? እንግሊሽ ፎር ኢትዮጵያ። ኦኬ ሌዲስ ኤንድ ጀነመን። አንዷ ደግሞ ኮሜንት ላይ እንበለ መጣቀሰች ናታጂ እንግሊሽ ፎር ኢትዮጵያ ኖ ኢትዮጵያ ሚ ማይ ፍሬንድ ፐርፌክት ነበር። አደሪ ተደበራለን እንዴ? እቺቱን አንጉ ተመዝገበና ያራዳልገ ተደበራለን እንዴ? መኪና ኢን እንግሊሽ ቶዮታ። ኧረ ኖ ፕሮብሌም እንዴ? ቤሪ ኤቭሪባዲ ያራዳ ተደበራለን እንዴ? አንዶኒ ለሚኩራ ማሉ ኩራባቸው ማይንድ አብሰንት ቦዲ ፕሬዘንት ብሎ ተቀይሷል። የመጨረሻ ደስ ይላል። ቦዲ ፕሬዘንት ማይንድ አብሰንት ደስ ይላል። ጥሩ ነው። በሰላም አውለኝ ጌታዬ። ሞት አድርግልኝ። ለደንበኞችም ብርታትና ጥንካሬውን ስጥልኝ። የበለጠ የሚጠጡበት አደራህን ጌታዬ። ማናቸውም ቢሆን ተቀይረው መጠጣት እንዳያቆሙብኝ አደራህን ጌታዬ። እንዳታስርበኝ እቁቤን የምጥለው ገንዘብ አላሽ አሜን። አንተ አምላኬ አንተ እኮ ነህ ገና ሻማውን ከመለኮሴ አንደኛ ጠጪውን ትልክልኝ። አየኸው ማን እንደመጣ። ቆይ ምንድነው? ገና ገድ አላልኩም። ቀኝ እግርህን አስቀድም። አይወድ ድረስልኝ የለሆን ነው። ገና ገድ አላልኩም። ደስ ይላል። ለካ መጠጥም ገድ አለው። ንግድ ብቻ መስሎኛል። ለካ እሱም ንግድ ነው ነገሩ። ምንኛለ እዚህ ቤት ነው የሚከራይ ቤት ያለው ደላላው ነው ላካህ። ናግባ የኔ አባት። እሺ አባትዬ። እሺ አባቴ ምናምን ያወርሳ አይደለም ላከራየ ነው የተወለድኩ ነው። አባቴ ምናምን ፋርስ ቆሻሽ ዘግ ምን አረጋ አባቴ ምናምን። ኧረ ጋሼ በሌላ ነገር አይወሰድብኝ። እኔ እኮ ለማክበር እኮ ነው። ሻዎችን አታክብረኝ። ብር ፈልጌ ነው ቤቴን ማከራየው። ክብር አይደለም። አፋልክ ትኖራለህ። አለበለዚያ ብቱታውን ጠቅልለ መውጣት። ላሱኝ አክብሩኝ ሳሙኝ የሚባል ነገር እኔ አልፈልግም። ባይሆን ከአንተ አንድ ነገር ወድጄልህ እኔን ወደዱት። ሁንጋና አራስ ፊትና አሁን ያ ሴት ልጆች አሉኝ። እኔ
አንድ ሶራዊ ገብቶ አባለገብኝ። አሁን ለዛ አታሰጋም ማለት አሁን ቱንጋነት ይጠቅመኛል ብለህ አስበህ ታውቃለህ? አላውቅም ማለት አታውቅም። ሁሉ ነገር የሚሆነው ለበጎ ነው። ፊትህ እንደው ፈረስ ፊት ቢመስል ለምን ለዚህ ጠቀማል? መቼ ትመጣለህ? ነገ ገባል። ነገ በቃ ይኸውልህ ልጅቷ እርጉዝ ናት። ስትወልድ ቀይ ነው የምፈልገው። አንድ ነገር ይኸውልህ ጥቁር ይቀላቀልበትና ካንትራት ይበላሃል። ቢያንስ መልኩ ትረፈኝ። የአረብ ዘር ያዝ ፊት መስላል ደግሞ አትበላም። ቅንጥብጣቢ ነው የምትመስለው። አጥንት በዝቶብሃል። ኧረ ጨዊ ቅንጥብጣቢ ነው የምመስለው። ደስ ይላል። አመሪያና ዞረች በድንጋይ የት አባቱ እንዴ! አንተ በላ ነው እንጂ ብርን በላ ነው እንደመጣው ይመሻት። ትክክል ነው የሰራው ብሮ። ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? አረ እስከኖር ትንሽ አትታገሱም? ምን አገባኛው? ልንጂ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለህ እንዳብናታ ተጨቃጨቅ። ይሄ ምን ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብለህ አነዳም እንዴ? ምን ሰውዬ ነው በእናታችሁ እንዴ? እንውረድ። አረ ሱጋሾ የቱ ጋር? አንተ ዝም ብለህ የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አደርጋለሁ። ውረዱ፣ ወይ ውረዱልኛ። ተጨነኩኝ እኮ ውረዱልኝ። ይሄ እኮ የህዝብ ትራንስፖርት መስጫ ነው። ውረዱልኝ። በነገራችን ላይ ኤሌክትሪክ በጣም ማደንቀው ነው። በዚህ አጋጣሚ በጣም ወደው ልጅ ነው። የሚሰራቸው ነገሮች ሁሉ ይመቹኛል። ጎበዝ ልጅ ነው። ኮንቴንት ክሬቲንግ ይችላል። እኔ ነውጠኛ አይደለሁም። በእርግጥ የሚነካኝ ነገር አልወድም። ስብዕናዬን ዝቅ የሚያደርግ አይመቸኝም። ባከበርክ ቁጥር ትከበራለህ፣ በሰጠህም ቁጥር ይሰጠሃል። ተለማምጦ መኖር አይመቸኝም። ለምንድን ነው የምንለማመጠው? ሰው አምናለው፣ እቀርባለው፣ አብሬ እኖራለው። ደጋግ ልቦች ይመስጡኛል። ይህ ዓለም ግን ለእንዲህ አይነት ሰዎች ብዙ ቦታ የለውም። አስባው ላይ ወዳጅ ተሳስተ እንኳን ብትጋጭ ታጋጫለህ። ዛይረማን እቺኛን ደግሞ ዛይረር ሌዲ ብለናታል። እንግዲህ ابو حول هذا وحكم حول هذا وحكم ابو የለሆን ነው ወይስ ሪያሊቲ ነው ኤአይ ነው? ነገር አልገባኝም። እውነት ከሆነ ናግባ ባካችሁ ኩርም እቤቴ ሰው አታምጣብኝ አላልኩም ወይ? ናግባ እሺ አዲሱ ጓደኛዬ ነው ማቀደው ይባላል። ተው ስሜን አታቆላ። ቅዱስ ይባላል። ማይ እንዴት ነህ የኔ ልጅ? እሱ እያለ ምን እንሆናለን? ክብሩ ይስፋ ከነናቱ። አሜን ቁጭ በል። እሺ ማዬ በሱ ቸርነት እቀመጣለሁ። ተቀመጥ የኔ ተባረክ ልጅ። ምንድነው የምትሆነው? መሳምራ ሚንጣላ መሳቅርበለለው ጓደኛ። አረ እህል አልቀምስም። አሁን በሱ ቸርነት በልቼ ነው የመጣሁት። ደግሞ እንጀራ አልበላ እና የኔ ተባረክ ልጅ ምንድነው የምትበላው? እኔ ያው በእግዚአብሔር ቸርነት ዳቤና ይኑፍ ውሃ ነው የምጠቀም። አትዘል ድንጋይ ተው። ባለፈው አልመከሩ። በእግዚአብሔር ቸርነት የራሳችን የተባረከ ስም አለ። በቃ ማዬ እስካሁን ድረስ በሱ ቸርነት ስለቆየን አመሰግናለሁ። በሱ ቸርነት ደህና አይደል? እሺ በሱ ቸርነት ደህና አይደል? አረላሽ ዛሬ በሱ ቸርነት እገልሃለሁ። በሱ ቸርነት እገልሃለሁ። ደስ ይላል። አስተቆሮ የሀብታም ቤት ለቅሶ ይመስላል ድግስ። ስጋ እየተበላ በሽም ሲለቀስ ድጋሜ ገሉታል ማቹ ቢመለስ። አረላሽ ያማልቅ ነው ድጋሜ ገሉታል ማቹ ቢመለስ። ደስ ይላል። ቅርቃር ይላል። ይሄ ነው እንዴ? ማይሆነው ኖ ይሻላል። ጀለስ እንደለመደብን መክፈል ነው። ምንም ማድረግ አይቻልም። እኔ እንደምትከፍላለች ጊዜ ተቀየረ እንደብዬ ነበርኩ። ለካ ሰሙ ልያዘችብን። እንደለመደብን እንከፍላለን፣ ጋብዛለን። ጋባዥኛ ከፋይኛ አይከብድም። የምስራች አባዬ ምስር ብለኝ ልጅ ምን ተገኘ? ባለፈው ፈተናውን ካለፍክ 5000 ብር ሰጣለሁ ብለኛል ነበር። አዎ እና አለፍክ? አይ ፈተናውን ስላላለፍኩ ለኔ 5000 ብር መስጠት አይጠበቅብህም ማለት ነው።
አሬ ልጅ ሰዓት ነው በስመ አብ። የምስራች ለአባትዬ ያዞሩ ማለት ለልጁ ያለው የምስራች ለአባትዬ ያዞሩ። መስማት የተሳነውን ጀለስ ታስደነግጠው። አይሰማም እንዴት ይደነግጣል? የሚያደርጉትን ያውቁ። ወይኔ ሳሚ ዛሬ ፓንታ በሉት። ዋት አልገባኝም። እንዴት በልቻላ አንተን ለማስደሰት ብዙ ጥረት ማድረግ ምን እንዴት ነው የሚባለው? እየተቆረጠ ጀለስ ነጭ ሊያደርጉት ነው። ምንም ግራ ገብቶታል። እንዴት አንስ እንደዚህ ሻይ ጎደለ እኮ ነው ከእናቱ ሙሉ አይደረግም ሻይ። ኧረ በእናትሽ ወይን አደረግሽ የሻይ ሙሉ እናንተ ሽሮ ነው የበላችሁ? እኔ እስካሁን በልቼዋለሁ። እንዲህ አይነት ምግብ ላይ መዘግየት ጥሩ አይደለም። ግን ለሌላ ጊዜ ሰው የሆነ ነገር ሰርቶ ሲያመጣ ደስ ይበልሽ። ደስ ማለት ያለ ማለት ሳይሆን ግን መጀመሪያ ቆይ ፍቅር ማለት አንተ አሁን ማለት ነው ውስጥ ያለው ነገር ምናልባት እኔ እንደጠበኩለት ላይጠም ይችላል። እኔ እንደዚህ እንዳወራሁት በጣም ጣፍጦላት ብላ ትችላለህ። ግን ደግሞ የሆነ ቴስቱ እኔ አሁን በጣም ደስ ብሎኝ ነው። ግን አንተ ደግሞ ምናልባት ባህሪ ከባድ ስለሆነ ምግብ ለምንድን ነው እኔ በማከል ምክራለህ እንዲሁ ብላሽ እሱ ደስ ታያለህ። አረና አሳሳው ቢበላ ይሻላል። በቃ እና አንስተብል ለና እንደ ቦካካለው ከዛ በኋላ ሶፍት ታመጫች ተጣጣበት። ወይኔ ወንድም ይተበላ። ወይኔ ፓንት በላ። አረግፋችሁ ግን በስመ አብ። ይሄን እኮ የራሷ ፓንት ይሆናል። ኧረ በስመ አብ ነፍሳችሁ አይማር።